ያላት ነፍስ ተከታታይ መንፈሳዊ ልቦለድ ክፍል 3። የማየውን ማመን አልቻልኩም። አባቴና ማለት ሶፋው ላይ ልክ በፊት የእናቴን ጸጉር እንደሚያሻሽላት ፍቅር በፍቅር ሆነው አየሁ። ደነገጥኩ። እናቴ ገና ከመሞቷ አመት ሳይሞላት ያውም የገዛ ጓደኛዋ። አባቴ ምን ነክቶታል? እሷስ የጓደኛዋን ባል አታፍርም? ይህን ሁሉ ማስበው ፊት ለፊታቸው ተገትሬ ነው። እነሱ እንኳን ሊያዩ ሰው እንዳለም አላስተዋሉ። ተመልሼ ወደ ክላስ የገባው ምን ልበላችሁ፣ በቃላት የማልገልጸው ህመም ልቤን ተሰማኝ። ሀዘን ላይ ሀዘን ተፈራረቀብኝ። እነኚህ ሰዎች አመት ባልሞላ ጊዜ ውስጥ እንዲማ አይቀራረቡም። እናቴ ያለችም የሆነ ነገር ቢጀምሩ እንጂ ውስጤ የተለያዩ ነገሮች በማውጣት በማውረድ ዝሏል። የሚገርመው ማልቀስ አልፈልግም፣ ግን እምባዬ ገደብ በሌለው መልኩ ይወርዳል። ምነው አምላኬ ፈረድክብኝ? ምነው ሀዘን እንዲቆራ ምተኝ ፈቀድክለት? ውስጤ ዛለ። በሀዘን ጠወለኩ። የምናገረው ሁሉ ጠፋኝ። እምባዬ ሊቆም አልቻለም። አእምሮዬ ሰላም ናፈቀ። ሳወጣና ሳወርድ እንቅልፍ ወስዶ ይኖሯል። ድንገት ነቃው። ጨልሟል። በቀን ስለተኛው የክፍሌ መብራት አልበራም። አልጋዬ አጠገብ ያለው ሳጥን ላይ እጄን ሰድጄ ስዳብስ ስልኬን አበራሁትና ሰዓት ሳይ ከሌሊቱ 9 ሰዓት ይላል። ቀን በሚሊን እንዴት ምሳ አልበላሁም። እራቴንም በአባቴና በማሌት ምሬት ሳልበላ ተኛሁ። ረሃቡ እየሞረሞረኝ ነው። እናቴ እኮ ብተኛ እንኳን ቀስቅሳ ታበላኝ ነበር። ሁሉም አጋጣሚዎች ለሀዘን ይዳርጉኛል። አይኔ በጣም ከማልቀሴ የተነሳ አብጧል። በቃ ከለቅሶ ውጪ ምንም አይቀናኝም። ኡፍ አሁንስ ደከመኝ። ማንም ሊያጽናናኝ የሚያቀርበኝ የለም። ችግሬን የሚጠይቀኝም የለም። በለቅሶ ራሴን ነው የምጎዳው። እየራበኝ እንደምንም ተኛው። ሰው በራሱ ቤት ባዕድ ይሆናል። እናቴ ለዘላለም ትኑር። እናም ዛሬ ሰኞ ነው። ስለ ራበኝ በጠዋት ተነስቼ ቁርሴን በልቼ ወደ ትምህርት ቤት ሄድኩ። ክላስ ስገባ ጀሚላ አብራ የምትቀመጥ የክላሴ ልጅ ናት። ገና አይታኝ ሩሃ ምን ነው አሞሻል አለችኝ። ምን ነው አልኳት። ደቋቁርሽብኝ ደግሞ ደካከምሽ አለችኝ። እናቴ ነበረች እንደደበረኝ ስትነግረኝ ጠቋቁርሽ ምትለኝ። እምባያን ነቀኝ ሄጄ ተቀመጥኩ። ጀሚላ መልካም ሴት ናት። ትንሽ ስለ ወንጌል ሳነሳት ትናደዳለች እንጂ ቢሆንም ትሰማኛለች። የሆንኩትን ሳልነግራት አለቀሰች። ስነግራት ደግሞ እኔ ዋናዋ ያለው እሷ ባሰች። እኔ ሁላባብላት ሞከርኩ። ትንሽ ተረጋጋንና አስተማሪ ገብቶ እስከ ረፍት ሁለታችንንም መማማር አልቻልንም። ልክ ረፍት ሲደርስ ከነሚሊ ጋር ምንሰነባበትበት ቦታ ከሁሉም ቀድሜ ሄድኩ። በተራ ተራ እየመጡ ተሰነባበትን። ሰላምታ እየተለዋወጥን ቀልድ ሳቅ ተጀመረ። በዚህ ሁሉ ሰዓት ሚሊ አልመጣም ነበር። ሚስቁት ሚቀልዱት አንድ አይሰማኝም። የሚሊን መምጣት በጉጉት እየጠበቁ መንገዱን አያለሁ። ልክ ሊደወል ባለቀ ሰዓት ሚሊ መጣ። ደስ አለኝ። አቤት ሞገስ እንዴት እንደሚያምርኮ። ልክ ሲደርስ እኔ ፈገግ እንዳልኩ ነው። ሁሉንም ሰላም አላቸውና እኔን እንደማያውቀኝ ዝም አለኝ። እንዴት እንደከፋኝ ምን ብዬ ላስረዳችሁ። ባለቀ ሰዓት ስለመጣ ወደ ክፍል ልንገባ ሁላችንም ተነሳን። ሚሊና እስከዳር እየቀለዱ ተቃቅፈው አልሄዱም። እነቂያት አለኝ። ቀናው እንዴ! ኧረ በክርስቲያና አምሮ ደግሞ ለኔ ምንም ግድ ለማይሰጠው ሰው የምን እንዲህ መሆን ነው? እልና ሳያቸው ጨጓራ ይጨሰ። ብቻ ምን አለፋችሁ በንዴት መፈንዳት ነው የቀረኝ። ከረፍት በኋላ መማር ስላቃተኝ አስፈቅጄ ወደ ቤት የገባው። ነገር ግን